ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን ኤምኤክሲ ላይ እንዴት አድርጋችሁ ፊቸር ሊሆን ይችላል ስፖት ሊሆን ይችላል እንዴት አድርጋችሁ ትሬድ ማድረግ እንደምትችሉ ሙሉ ቪዲዮ የማሳያችሁ ይሆናል። እንደተለመደው ፕሊክስ ቪዲዮ ላይክ አድርጋችሁ ጀምሩት። እናንተ ቪዲዮ ላይክ ስታደርጉ ቪዲዮ ለብዙ ሰው እንዲደርስ ለኔ ይረዳኛልና ፕሊስ ቪዲዮ ላይክ ያደርጋችሁ ብትጀምሩ ደስ ይለኛል። ኤምኤክሲ አካውንት የሌላችሁ ካላችሁ ዲስክሪፕሽን ላይ የማስቀምጥላችሁ ሊንክ አለ። እሱን ነክታችሁ መመዝገብ ትችላላችሁ። እንዲሁም ቴሌግራም ቻናላችን ላይ አስቀምጥላችኋለሁኝ። ወደ ኤምኤክሲ አካውንታችሁ ከገባችሁ በኋላ ያው ተመዝግባችሁ ቬሪፋይ ማድረግ ይኖርባችኋል። ቬሪፋይ ካደረጋችሁ በኋላ እንደምታዩት በዚህ መልኩ ነው የሚመጣላችሁ። እዚህ ጋር እንደምታዩት ትሬድ እና ፊቸር የሚሉ ነገሮች አሉ። ኖርማሊ ስፖት ትሬድ ማድረግ ከፈለጋችሁ እዚህ ጋር ትሬድ የሚለውን ትነኩትና እንደምታዩት ከላይ ስፖት ኤንድ ፊቸር የሚል ነገር አለ። ስፖት ይላል፣ ፊቸር ይላል፣ ፒ2ፒ ይላል። ስለዚህ እዚህ ጋር ፊቸር የሚለው ላይ ካረጋችሁት ፊቸር ትሬድ ታረጋላችሁ። እንዲሁም ደግሞ ስፖት ላይ ስፖት ማለት ነው። ወይም ደግሞ ፊቸር ለብቻው እዚህ ጋር ፊቸር የሚል አለ። ይሄንን ነክታችሁ ፊቸር እዚህ ጋር ትሬድ ማድረግ ትችላላችሁ። ስፖት እና ፊቸር ልዩነታቸው ፊቸር ላይ ሊኩዊዴት ልትደረጉ ትችላላችሁ። ለምሳሌ ስፖት ላይ የሆነ ኮይን ገዝታችሁ ዋጋው ቢወርድ ሊኩዊዴት አትደረጉ ወይም ደግሞ ያላችሁን ብር እንዳላ አጣጡትም። ፊቸር ላይ ግን ሊኩዊዴት ከሆናችሁ ያላችሁን ብር አጣችሁት ማለት ነው። ስፖት ላይ ገዝታችሁ ዋጋው በጣም ወርዶ ተመልሶ ሲነሳ ተመልሶ የገዛችሁት ዋጋ ሊመለስላችሁ ይችላል ወይም ደግሞ የገዛችሁበት ብር ከዛም በላይ ሊመልስላችሁ ይችላል። ፊቸር ላይ ከሆነ ግን ዋጋው ከወረደና እናንተ ስቶፕ ሎስ ካስቀመጣችሁበት በታች ከሆነ ወይም ስቶፕ ሎሳችሁን ከነካ ሊኩዊዴት ትሆናላችሁ ማለት ነው። ስለ ስቶፕ ሎስ ምንድነው ቴክ ፕሮፊት ምንድነው የሚሉትን ቴሌግራም ቻናላችን ላይ በቅርቡ እየጻፍኩ ለቅላችኋለሁ። እንዲሁም ከዚህ በኋላ ተደጋጋሚ ቪዲዮዎችን የምሰራላችሁ ይሆናል ስለዚህ ነገሮች እና ለመጀመሪያ ጊዜ ያው ቬሪፋይ ማድረግ አለባችሁ ብያችኋለሁ። ቬሪፋይ ታረጋላችሁ። ወደዚህ ዲፖዚት ለማድረግ እዚህ ጋር ዋሌት የምትላለች ሷን አንዴ ተነኳትና ዲፖዚት የምትላለች እዚህ ጋር እንደምታዩት ቺን ዲፖዚት የምትለውን አንዴ ተነካላችሁ። ቺን ስትነኩ እንደምታዩት በዚህ መልኩ ይመጣላችኋል። ክሪፕቶ ከሆነ እዚህ ጋር ኦን ቼን የሚል አለ። በፒ2ፒ ከሆነ ክሪፕቶ መግዛት ከፈለጋችሁም እዚህ ላይ አለ። ለኛ ግን ያው የሚመረጠው እንዲሁም አቫይለብል የሆነ ይሄ ነው። ኦን ቼን የሚለውን አንዴ ተነኩታላችሁ። እሱን ስትነኩት ወደዚህ ያመጣላችኋል። ምንድነው ዲፖዚት ማድረግ የምትፈልጉት ይላችኋል። ዩኤስዲቲ ከሆነ ዩኤስዲቲ ትመርጣላችሁ። የምትልኩበትን ኔትወርክ ትመርጣላችሁ። እነዚህ ነገሮች ሴንሲቲቭ ናቸው። ለምሳሌ ቲአርሲ 20 ኔትወርክ ተጠቅማችሁ ወደ ቢኢፒ ከላካችሁት ብራችሁ ባየር ላይ ቀረ ማለት ነው። ስለዚህ እነዚህ አይነት ነገሮችን መጀመሪያ በደንብ ጥናት አድርጉ። ራሳችሁ ቀላል ናቸው፣ ሊያሳስቷችሁ ይችላሉ። ቢኢፒ ከሆነ እናንተ የላካችሁት የምትቀበሉትም ሰው የሚልክላችሁ የቢኢፒ አድሬስ መሆን አለበት። ይሄኛው ከሆነ ቢኢፒ ከሆነ ቢኢፒ ቲአርሲ ከሆነ ቲአርሲ የምትልኩበትን ኤግዛክትሊ አድሬሱን ራሱን መጠቀም ይኖርባችኋል ማለት ነው። እሱን ተጠቅማችሁ አድሬስ ሰጣችኋል። ያን ተጠቅማችሁ በቀላሉ ዲፖዚት ማድረግ ትችላላችሁ። ካደረጋችሁ በኋላ ለምሳሌ ፊቸር ትሬድ ማድረግ ከፈለጋችሁ ወደ ስፖት ነው የሚገባላችሁ። እዚህ ጋር ትራንስፈር የምትላለች ሷን እንዴት ነኩና ከስፖት ወደ ፊቸር እንደምታዩት ስፖት ፊቸር ይላል። ከስፖት ካላችሁ ባላንስ ወደ ፊቸር ባላንሳችሁ የምትፈልጉትን ያህል ዩኤስዲቲ እዚህ ጋር ጽፋችሁ ወደዛ ትራንስፈር ማድረግ ትችላላችሁ ማለት ነው። ይሄን ትራንስፈር የሚለውን ከነካችሁ ትራንስፈር ይሆንላችኋል። እኔ ለጊዜው እዚህ ላይ አለኝ የተወሰነ አማውንት አለኝ። እዚህ ጋር እንደምታዩት አሁን ማይነስ ላይ ነው። -5 ዩኤስዲቲ ነው አሁን እንደምታዩት። ይሄንን ገብቼ ነበር ቅድም ፊቸር እና እነዚህ እንዴት ነው ትሬድ የምናደርገው ካላችሁኝ ለምሳሌ መጀመሪያ ስፖቱን ላሳያችሁ። እዚህ ትሬድ የሚለው ላይ ሄደን ስፖት ላይ እናድርገውና ስፖት ላይ የሆነ ኮይን መግዛት ከፈለጋችሁ የኮይኑን ስም እዚህ ጋር ነው የምታስገቡት። አሁን ለምሳሌ እንደምታዩት ፓውስ ላይ ነው ያለው። አንዴ ተነኩታላችሁ። ይሄን ስነኩት በዚህ መልኩ ይመጣላችኋል። ስፖት ላይ መግዛት የፈለጋችሁትን ኮይን ስም እዚህ ጋር ነው እናንተ የምታስገቡት ማለት ነው። ለምሳሌ እዚህ ጋር WIF የሚለውን መግዛት ከፈለኩኝ WIF ብዬ ሰርች አደርጋለሁ ይመጣልኛል። እሱን ነካዋለሁኝ። ሪማይንደር ምናምን ያሳያችኋል። አንብቡት እናንተ እኔ ጎት ልበለው። ከዛ እንደምታዩ በዚህ መልኩ ይመጣላችኋል። መግዛት ከፈለጋችሁ እነዚህን ብዙዎቻችሁ ታቋቸዋላችሁ ቤት ተስፋ አደርጋለሁ። ሊሚት ማርኬት ምናምን እነዚህ ነገሮች ታቋቸዋላችሁ ቤት ተስፋ አደርጋለሁ። ኢንስታንትሊ መግዛት ከፈለጋችሁ ማርኬት ላይ አድርጋችሁ ሊሚት ላይ ካደረጋችሁት ግን እዚህ ዋጋ ላይ ሲሆን ግዛልኝ የምትሉት ነገር ነው። ለምሳሌ አሁን እዚህ ጋር $10 መግዛት ከፈለኩ 10 ብዬ እዚህ ጋር ጽፋለሁኝ። $10 ግዛልኝ ስንት ሲሆን ዋጋው 16.0.617 ሲሆን ማለት ነው። አሁን ያለበት ፕራይስ ነው። ስለዚህ እዚህ ጋር ባይ የምትለውን አንድ ጊዜ ከነካዋት ይሄ እንደምታዩት ባይ የሚል ይመጣል። በድጋሚ እሱን ነካዋለሁኝ። እንደምታዩት አሁን ኦርደር ላይ ነው። እዚህ ጋር 17 ላይ ሲደርስ ይገዛልኛል። እንደምታዩት 18 ሆኖ ነው ይሄ ተመልሶ 17 ሲደርስ ይሄንን ይገዛላችኋል ማለት ነው። ይሄን ካንሰል እንበልና 18 ላድርገውና እዚህ ላይ ላሳያችሁ ለእናንተ እንዴት እንደሚሰራ ለማሳየት 10 እናድርገው። እቺን 17 የነበረችውን 18 እናደርጋታለን። ተመልሶ 17 ሆኖ እንደምታዩት ከ17 እናድርገው። ይሄንን የ10 እናደርገዋለን።
ከዛ ባይ እንላለን ማለት ነው። ኢንስታንትሊ እንዲገዛላችሁ ከፈለጋችሁ ግን እንደምታዩት አሁን ገዝቶልኛል ይመስለኛል። አይ ቲንክ ሪፍሬሽ እናድርገው። ኦኬ ገዝቶልኛል። እዚህ ጋር ዋሌት ላይ ከሄድኩኝ እዚህ ጋር ስፖት የምትለውን ትነኳታላችሁ። የገዛችሁት ባላንስ እዚህ ጋር ይመጣላችኋል ማለት ነው። እንደምታዩት እዚህ ጋር WIF ብሎ የገዛችሁትን አማውንት እዚህ ጋር ያመጣላችኋል ማለት ነው። በዚህ መልኩ ስፖት ላይ መግዛት ትችላላችሁ። ስፖት ላይ ገዝታችሁት አሁን ይሄ ኮይን ዛሬ ገዛ ነው፣ በዚህ ዋጋ ገዛ ነው። እንደምታዩት አሁን 0.617 ነው ይሄ ዋጋው ሲጨምር በኋላ እንዴት አድርጋችሁ መሸጥ እንደምትችሉ ደግሞ ላሳያችሁ። የዚህን ግራፍ ምናምን ማየት ከፈለጋችሁ እዚህ ጋር እቺን አንዴ ተነኳታላችሁ፣ ያሳያችኋል ምን እንደነበረ ፕራይሱ ከዚህ በፊት። እንደምታዩት አሁን ትላንትና 0.7 ደርሶ ነበር። አሁን ይሄ 0.7 ከደረሰ የተወሰነ አማውንት ታተርፋላችሁ። ፊቸርና ስፖት ልዩነቱ ደግሞ እንዲሁም ፊቸር ላይ ሊቨሬጅ የሚባል ነገር አለ። እሱን ተጠቅማችሁ ብዙ ትርፍ ማግኘት ትችላላችሁ። እዚህ ላይ አሁን ስፖት ብገዛውና ፊቸር ብገዛው የማተርፈው ትርፍ እኩል አይደለም፣ በጣም ይለያያል። ፊቸር ላይ ብዙ ታተርፋላችሁ፣ ስትከስሩም ብዙ ነው የምትከስሩት እና ይሄንን አሳያችኋለሁ። አሁን 0.8 ሆኗል። ለመሸጥ ከፈለጋችሁ እዚህ ጋር ሴል የሚለው ላይ ትሄዳላችሁ። ተመሳሳይ ነው። እዚህ ጋር ምን ያህል ነው የምትሸጡት ታስገባላችሁ። የ10 USDT አይደል 9 ምናምን ነው ያለን፣ ወይም ደግሞ እዚህ ጋር ይሄንን 100% ካረጋችሁት ያላችሁን ያመጣላችኋል። እንደምታዩት አሁን በዚች አሁን ባሁኗ 0.011 USDT ሰርተናል ማለት የ10 ነበር የገዛ ነው። እንደምታዩት ይሄ 8 ሲሆን እዚህ ጋር ይጨምራል። አሁን ተመልሶ እየወረደ ነው። እንደምታዩት ማርኬቱ እንደዚህ ነው፣ ወጣ ወረድ ይላል። ስለዚህ እዚህ ላይ ካደረጋችሁ በኋላ ይሄንን ሴል የሚለውን ነካዋለሁ፣ ወይም ደግሞ ይሄንን ማርኬት ላይ ካደረጋችሁት ኦርደር ምናምን አያደርግም፣ ቀጥታ ይሸጥላችኋል። ይሄ 100% አድርጋችሁ ሴል ካላችሁት እንደምታዩት ሸጠው ማለት ነው። በዚህ መልኩ በቀላሉ መሸጥ ትችላላችሁ ኢንስታንትሊ፣ ወይም ደግሞ ሊሚት ላይ አድርጋችሁ። ይሄ 0.7 ሲሆን ሽጥልኝ ካላችሁ ደግሞ እንደዚህ አድርጋችሁ ያላችሁ 100% አድርጋችሁ ከሸጣችሁት በዛው ይሸጥላችኋል ማለት ነው። እንደዚህ ነው። ግን መጀመሪያ ፕራክቲስ አድርጉ፣ ቀጥታ ዘው ብላችሁ እንዳትገቡ። ፊቸር ላይ ፊቸር ላይ ስትሄዱ ደግሞ በዚህ መልኩ ይመጣላችኋል። የምትገዙትን ኮይን እዚህ ጋር ነው ስሙን ሰርች የምታደርጉት። አሁን መልክት ያደርኩባችሁ አንዴ ተነኩና የምትፈልጉትን ኮይን እዚህ ጋር ሰርች ታደርጋላችሁ። ለምሳሌ ይሄኛውን እኛ ትሬድ እናድርግ ፈርት ኮይን የሚለውን አንዴ ተነኩታላችሁ። እዚህ ጋር እንደምታዩት ቴክ ፕሮፊት እና ስቶፕ ሎስ የሚባሉ ነገሮች አሉ። ቴክ ፕሮፊት ማለት ወይም ደግሞ ቲፒ ማለት ምን መሰላችሁ? ዋጋው እዚህ ላይ ሲደርስ ሽጥልኝ ማለት ነው። ወይም ከዚህ በላይ ትርፍ አልፈልግም ብላችሁ ያዙት። ኤስኤል ከሆነ ደግሞ ከዚህ በታች ኪሳራ አላስተናግድም፣ እዚህ ላይ ሲደርስ ሽጥልኝ ማለት ነው። ዲቴል አሳያችኋለሁ ገብቼ። እዚህ ጋር እንደምታዩት የኮይኑ ዋጋ ይሄ ነው። ስለዚህ አሁን እንደምታዩት ባላንስ አለ። ትራንስፈር እንዴት እንደምታደርጉ አሳይቻችኋለሁ ቅድም። እዚህ ጋር እንደምታዩት አሁን 98 USDT ያለን። ስለዚህ ለምሳሌ በ10 USDT እንሂድ። እዚህ ጋር እንደምታዩት 9.8 USDT እንሄዳለን። ይሄ ፕራይሱን እዚህ ጋር ያሳየናል። ቴክ ፕሮፊት እና ስቶፕ ሎስ እንዴት እንደምታዩ ለማሳየት ለእናንተ ቀለል እንዲላችሁ እዚህ ጋርችን አድቫንስ የምትለውን አንዴ እንኳን እቺን ስነኳት ወደዚህ ቦታ ይወስዳችኋል። አሁን ያለበትን ዋጋ እዚህ ጋር ያሳያችኋል። ከታች እንደምታዩት ኤስኤል እና ቲፒ የሚሉ አሉ፣ ወይም ደግሞ ቴክ ፕሮፊት እና ስቶፕ ሎስ ማለት ነው። ስቶፕ ሎሳችሁ ለምሳሌ ከ2 USDT በላይ ኪሳራ ማስተናገድ አልፈልግም ካላችሁ ዋጋው ስንት ቢደርስ 2 ከስራለሁ የሚለውን እዚህ ጋር ማየት ትችላላችሁ። ለምሳሌ አንድ ከሆነ አሁን ያለበት 1.07 ነው። $1 ከሆነ እናንተ ኪሳራችሁ የሚሆነው $6 ነው ማለት ነው። እዚህ ጋር እንደምታዩት 6 ከሰራላችሁ። ስለዚህ 1.0 ስንት እናደርጋለን? ኪሳራችን 2 እናድርገው 4 ሆነ እንደምታዩት። ስለዚህ እዚህ ላይም ብዙ ነው 1.04 እናደርጋለን። እንደምታዩት 2.7 ሆነ 2.7 የሚለው ላይ እናደርጋለን። እንደምታዩት ከ2.7 በላይ ኪሳራ ያስተናግድባችሁም 2.7 USDT ኪሳራ ከገባችሁ ይሸጥላችሁና ዘግቶ ይወጣል ማለት ነው። ቴክ ፕሮፊት የሚለው ደግሞ ለምሳሌ ይሄ አንድ ነው አሁን ያለበት 2 ካደረግነው እንደምታዩት 2 USDT ከደረሰ ስንት ታተርፋላችሁ? እናንተ $83 ታተርፋላችሁ ማለት ነው። የገባችሁት በ10 ነው። 2 እጥፍ ከሄደ 83 ታተርፋላችሁ። ቀደም ስነግራችሁ ስፖት እና ፊቸር ላይ ስታተርፉ የምታተርፉት እኩል አይደለም ያልኳችሁ ለዚህ ነው። እዚህ ላይ አሁን 10x ሊቨሬጅ የሚባል አለ። እስከ 100x እስከ 200x ድረስ ማድረግ ትችላላችሁ ሊቨሬጃችሁን ማለት ነው። ስለዚህ ያ ስላለ እዚህ ጋር የምታተርፉት ብዙ ነው፣ ስትከስሩም የምትከስሩት ብዙ ነው ማለት ነው። ነገር ግን ይሄንን በ10 USDT የገዛነው ስፖት ላይ ቢሆን ኖሮ 100% ከጨመረ ወይም ከ1 2 ከደረሰ የምናተርፈው 10 ነው ወይም ደግሞ $20 ነው የሚሆንልን ማለት ነው። ይሄኛው ግን ከ1 2 ከደረሰ $80 ማትረፍ ትችላላችሁ ማለት ነው። ልዩነታቸው እንደዚህ ነው። እዚህ ላይ ሊደርስ አይችልም ብላችሁ ካሰባችሁ ደግሞ ለምሳሌ 1.2 ከሆነ ሽጥልኝ ካላችሁት እንደምታዩት 11 USDT ታተርፋላችሁ እያለን ነው። ይሄን ኮንፊርም ካላችሁት ኦርደራችሁን አስተካክላችኋል ማለት ነው። እዚህ ጋር እንደምታዩት ቲፒ እና ኤስኤል የሚል ነገር ይመጣላችኋል። እነዚህ ነገሮች ግን መጀመሪያ ፕራክቲስ አድርጓቸው በደንብ ሌላ ቪዲዮዎችንም በደንብ እዩ።
ዝም ብላችሁ ዘው ብላችሁ እንዳትገቡ ሪስክ ስለሚኖራቸው ማለት ነው። ስለዚህ አሁን እንደምታዩት $2 በላይ ኪሳራ አናስተናግድም። እንዲሁም 1.2 ከደረሰ ወይም $11 ትርፍ ካገኘሁኝ ይበቃኛል ሽጥልኝ ብየዋለሁ ማለት ነው። እንደምታዩት አሁን ያለበትን ዋጋ እዚህ ጋር ያሳያችኋል። ያስቀመጥነው ከፍ ያለ ነበር። ስለዚህ ይሄን እናስተካክላለን። ይሄንን ወደታችና እናወርደዋለን 1.0633 እናደርገዋለን ማለት ነው። ስለዚህ ይሄንን ኦፕን ሎንግ የምትለውን አንዴ እንነካታለን። ስለዚህ ሎንግ ፖዚሽን ከፈትን ማለት ነው። ኦኬ እንደምታዩት እዚህ ጋር ሎንግ ፖዚሽን ከፍተናል። ይሄው እንደምታዩት ፋርት ኮይን ብሎ ከፍቶልናል ማለት ነው። ዋጋው ወደ ላይ ከወጣ ግን ኦርደር ላይ ነው የሚያስቀምጥላችሁ። ኦርደር ላይ ያስቀምጠውና ልክ እናንተ ያስገባችሁበት ፕራይስ ላይ ከደረሰ እዚህ ላይ ኤክስኪዩት ያደርግላችኋል ማለት ነው። እንደምታዩት አሁን ትንሽ ፕሮፊት ላይ ነን። ስለዚህ 1.2 ከደረሰ 11 ካተረፍን ይሸጥልናል። እንዲሁም ደግሞ እዚህ ጋር 1.04 ከደረሰ ወይም ደግሞ 2 ከከሰርን ወይም ደግሞ 2.7 USDT ከከሰርን ይሸጥልናል ማለት ነው። እንደምታዩት አሁን 1.22% ፕሮፊት ላይ ነን ወይም እያተረፍን ነው ትርፍ ላይ ነን ማለት ነው። ስለዚህ ይሄ እዛ ላይ ከደረሰ ይሸጥልኛል። በዚህ መልኩ ትሬድ ማድረግ ትችላላችሁ። ይሄንን ቪዲዮ የሰራሁላችሁ ለመጀመሪያ ትንሽ እንዴት እናደርጋለን የሚለውን ለማሳየት ያክል ነው። በደንብ ከዚህ በኋላ ቪዲዮዎችን እንሰራላችኋለሁ ስለ ፊቸርም እንዲሁም ደግሞ ለስፖት እንዴት አድርጋችሁ ትሬድ እንደምታደርጉ በደንብ አሳያችኋለሁ ማለት ነው። አካውንት ያልከፈታችሁ ካላችሁ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ገብታችሁ አካውንት መክፈት ትችላላችሁ። የዛሬው ፕሮግራማችን ይሄንን ይመስላል። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑልኝ።